ግን እድል የሚሰጥ እግዚአብሔር ነው። ሃሌሉያ። እና ዛሬ የምንማማርበት የቃሌ ርዕስ ምንድነው? መንፈሳዊ ከፍታ ላይ መውጣት። አሜን አሜን። ምን ላይ? መንፈሳዊ ከፍታ ላይ ወይንም ወደ ተራራ መውጣት። ሃሌሉያ። እዚህ ጋር እንግዲህ ሲናገር ኢየሱስ ክርስቶስ ከ6 ቀን በኋላ ይላል። ሃሌሉያ። ጴጥሮስንና ያዕቆብን ዮሐንስን አስከትሎ ወደ አንድ ረጅም ተራራ ይዟቸው ወጣ ይላል። ሃሌሉያ። ወገኖቼ ተራራ ማለት ከእግዚአብሔር ጋር የምንነጋገርበት ነው። ተራራ ማለት ከፍታ ነው። አያችሁ ድሮ በብሉይ ኪዳን ተራራ ሲባል ኢየሱስ ክርስቶስ መጽሐፍ ቅዱስ ወደ ከፍ ያለ ተራራ ሄደ ይላል አይደለ? ከፍ ያለ ተራራ ሄደና ጸለየ ይላል። ማቴዎስ 5 ላይም ተጽፏል ይሄ ቃል። ደቀ መዛሙርቶችን ይዟቸው ወጣ ይላል። በዛ ማስተማርን ጀመረ ይላል። እና መንፈሳዊ ከፍታ ማለት ወገኖቼ እኔና እናንተ ማለት ነው መውጣት ብቻ ሳይሆን በመንፈሳዊ ከፍታ ላይ መኖር ነው ያለብን። ሃሌሉያ። ዋላ ሁሉ ጊዜ መጠጧ ጥማቷ የውሃ ምንጭ እንደሆነ ሃሌሉያ። ከውሃ ምንጭ ከምንጭ ውጪ ዋላ አጠጣም። ይሄ የደፈረሰ ይሄ ምናምን የተበላሸ ምናምን ወራጅ ውሃ አጠጣም። ምንጭ ብቻ ነው የምትጠጣው። ሁሌ ፍለጋዋ ደግሞ ምንጭ ነው። ሃሌሉያ። እኛ ክርስቲያኖችም ደግሞ ሁሌ መኖሪያችን ሁሌ የምንገኝበት ቦታ መንፈሳዊ ከፍታ መሆን አለበት። ሃሌሉያ። ዛሬ በኢየሱስ ክርስቶስ ስምና ስልጣን የሆነ ከፍታ ላይ እንወጣለን ወገኖች። የእግዚአብሔር ተራራ ላይ ስንወጣ ከፍታ ላይ ስንወጣ ሁሉ ነገር ከባድ አይሆንብንም። ይሄ የምድር ነገር ቀሎ ነው የሚታየን። ሃሌሉያ። ዛሬ በትንሳኤው ኃይል ይሄ ይሆናል። በጌታ በኢየሱስ ስም ይሄ ይሆናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ እዚህ ጋር ወደ ተራራ ይዟቸው ወጣ ይላል። እንዲሁም የሚገርማችሁ ነገር ዘፍጥረት 8:4 ላይ እናያለን። ሃሌሉያ። አጭር ሰዓት ነው የማገለግለው። ከዛን እግዚአብሔር ሰው ይጸልያል። ዘፍጥረት 8:4 ዘፍጥረት 8:4 እንደዚህ ይላል። በሰባተኛው ወር በ17ኛው ቀን መርከቧ በአራራት ተራሮች ላይ አረፈች ይላል። ኢየሱስ ያድናል። ምን አለች? አረፈች ይላል። አያችሁ ተራራ ላይ ስንወጣ መንፈሳዊ ከፍታ ላይ ስንወጣ የክርስቲያን ህይወት ምንድነው የሚሆነው? እረፍት ነው የሚሆነው። እረፍት የተሞላ ህይወት ነው የሚኖረው። ይሄ በሁኔታ አይናወጥም። በሚሰማው ነገር አይናወጥም። መንግስት ባወጣው መግለጫ አይናወጥም። ዙሪያ ባለው ነገር አይናወጥም። ተራራ ላይ ስንወጣ የእረፍት ኑሮ ነው የምንኖረው። አያችሁ እቺ የኖህ መርከብ ወገኖቼ 40 ቀን ዛሬ ጠዋት እየጸለይ ነበር። የሚገርም ጊዜ ነበረ። ማምዬም ይሄንን ቃል ስትናገር ነበር። ስለ ኤልያስም እግዚአብሔር ሰው ሲናገር ነበረ። እኔ ተዘጋጀውበት ቃል ነበር። በእውነት ዛሬ መንፈስ ቅዱስ የሆነ ነገር ያደርጋል። እግዚአብሔር አሁን አረጋግጧል። የሆነ ነገር ያደርጋል። ከሰለቻችሁ ሰፈር ትወጣላችሁ። በቃ እንደው እጅ ካላችሁ ሰፈር ትወጣላችሁ። በኢየሱስ ከፍታ ላይ ትወጣላችሁ። የሚያስጨንቃችሁ ዝቅ ብላችሁ ታያላችሁ። የከበዳችሁ ዝቅ ብላችሁ ታያላችሁ። ያስጨነቃችሁ ዝቅ ብላችሁ ታያላችሁ። ሃሌሉያ። የሚገርመው 40 ቀን 40 ሌሊት ዝናብ ዘነበ ይላል ወገኖቼ። የዛን ጊዜ ይላችሁ ምድር እየተዋጠች ነው። ዛፎች፣ ተራራዎች፣ ህንፃዎች እየተዋጡ ናቸው። የኖህ መርከብ ግን ምን አለች? በተራራው ላይ ከፍ ብላ ትታይ ነበር ይላል። ሃሌሉያ። እንደዚህ ይሆናል ይላችሁ። መንፈሳዊ ከፍታ ላይ ስንወጣ የምድር ነገር ቀሎብን ይታያል። ይሄ ሰዎችን የሚያስጨንቅ ነገር ቀሎብን ይታያል። ኢየሱስ ጌታ ነው ይላችሁ። አንዳንዴ በፕሌን ላይ ስትሄዱ ኢየሱስ ጌታ ነው። ፕሌን ላይ ስለማቅ በፕሌን ላይ ስትሄዱ ምድር ላይ ሆናችሁ ሰማይ ጠቀስ የሆነ ህንፃ ዋው ምድሩ ትልቅ ህንፃ በፕሌን ሆናችሁ ስትሄዱ ወደታይ ስትመለከቱ ትንኝ መስሎ ነው የሚታያችሁ። የሚገርማችሁ ነገር ኢየሱስ ያድናል። ልክ እንደዚህ ይላችሁ እኔና እናንተ መንፈሳዊ ተራራ ላይ ስንወጣ የዓለም ነገር ይቀልብናል። በኢየሱስ እርኩሰት ጥቂት ሆኖ ይታየናል። ረሃብ ችግር ጥቂት ሆኖ ይታየናል። ስደት ጥቂት ሆኖ ይታየናል። ለምን ቢባል ከፍታ ላይ ስለወጣን ለእግዚአብሔር ቅርብ እንሆናለን። እግዚአብሔርን ማየት ይሆናል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። አያችሁ አንዳንዴም እንደዚህ በእይታችሁ ስታዩ ልክ እንደዚህ በ1 ኪሎ ሜትር ራቅ ብላችሁ የሆነ ዛፍ ብታዩ ከሩቅ ስታዩት ምንድነው? ትንሽ ነው። ኢየሱስ ያድናል። ግን ቀረብ ብላችሁ ስታዩት ደግሞ ትልቅ ሆኖ ይታያል። በኢየሱስም ከምናምንቴ ከዓለም እንርቅና ወደ እግዚአብሔር እንቀርባለን። እግዚአብሔር በሕይወታችን ይተልቃል። እግዚአብሔር በሕይወታችን ትልቅ ሆኖ ይታያል። እግዚአብሔር በሕይወታችን ገናና ሆኖ ይታያል። ሃሌሉያ። እዚህ ጋር ሲናገር ወገኖቼ አንደኛ መንፈሳዊ ከፍታ ላይ የወጣ ሰው ወገኖቼ ኃጢአትን፣ ክፋትን፣ አመጽን፣ እርኩሰትን ወገኖቼ ይንቃል። ሃሌሉያ። ለምን ቢባል ከፍ ስላለ
ዝቅ ብሎ ነው የሚያየው። ሃሌሉያ ሃሌሉያ። ሟርተኛ አያስደነግጠውም። ደጋሚ አያስደነግጠውም። ጠንቋይ አያስደነግጠውም። በሽታ፣ ረሃብ፣ ቸነፈር ቢሆን አያስደነግጠውም። ምክንያቱም በከፍታ ላይ ስላለ ከፍ ያለ እግዚአብሔር ነው የሚያየው። ሃሌሉያ። እኛ ደግሞ ዝቅ ብለን እናያለን። ኢየሱስ ያድናል። እንደዚሁም ደግሞ ሁለተኛ ደግሞ ለእግዚአብሔር ይቀርባል ወገኖች። ሃሌሉያ። አያችሁ ተራራ ላይ ስንወጣ ለእግዚአብሔር ቅርብ ነው የምንሆነው። ክብር ለኢየሱስ ይሁን። እዚህ ጋር ምዕራፍ 19 ነገሥት ላይ እናያለን። ክብር ለኢየሱስ ይሁን። ሃሌሉያ። ነገሥት ላይ ለእግዚአብሔር ቅርብ ነው የምንሆነው። አያችሁ መንፈሳዊ ከፍታ ላይ ያለ ሰው የእግዚአብሔርን ድምጽ ይሰማል። ድምጹን ነው የሚሰማው። እዚህ ጋር አንደኛ ነገሥት ምዕራፍ 19 ላይ ከ7 ጀምሮ አነባለሁ። የእግዚአብሔርን መልአክ እንደገና ወጥቶ ነካ አደረገውና ሩቅ መንገድ ስለምትሄድ ተነሳና ብላ አለው። ስለዚህም ተነስቶ በላ ጠጣም። በምግቡ ብርታት አግኝቶ ወደ እግዚአብሔር ተራራ አያችሁ ወደ እግዚአብሔር ተራራ ወደ ኮሬብ እስኪደርስ ድረስ 40 ቀንና 40 ሌሊት ተጓዘ። በዚያም ወደ አንዲት ዋሻ ገብቶ አደረ ይላል። ወደ እግዚአብሔር ተራራ ማን? ኤልያስ ማለት ነው። ኢየሱስ ጌታ ነው። ያም ብቻ አይደለም። ወደ እግዚአብሔር ተራራ ከወጣ በኋላ እግዚአብሔርን አወራው፣ ከእግዚአብሔር ጋር ተነጋገረ። አያችሁ ወገኖቼ መንፈሳዊ ከፍታ ላይ ያለ ሰው ከአጋንንት ጋር ለሚያወራው፣ ከሰይጣን ጋር ለሚያወራው፣ ከሟርተኛ ጋር ግንኙነቱ ከሚሆነው ከዓለም ከሚታየው ነገር ጋር አይደለም፣ ከሐሜት ጋር አይደለም፣ ከኃጢአት ጋር አይደለም ወገኖቼ ከእግዚአብሔር ጋር ነው የሚያወራው። ንግግሩ ከእግዚአብሔር ጋር ነው። መንፈሳዊ ከፍታ ላይ ያለ ሰው ኤልያስን ውጣ ካለ በኋላ ወደ ተራራ ከወጣ በኋላ እግዚአብሔርም ለኤልያስ ተገለጠለት ይላል። ሃሌሉያ ኢየሱስ ያድናል። እግዚአብሔርም ቃል ወደ እርሱ መጣ። ኤልያስ ወይ እዚህ ምን ታደርጋለህ አለው። እግዚአብሔር አወራው ኤልያስን። በጌታ በኢየሱስ ስምና ስልጣን ከፍታ ላይ እንወጣለን። በኢየሱስ ከዚህ በኋላ ወሬያችን ከእግዚአብሔር ጋር ነው። ንግግራችን ከእግዚአብሔር ጋር ነው። በኢየሱስ ስም ትብብራችን ከእግዚአብሔር ጋር ነው። ግንኙነታችን ከእግዚአብሔር ጋር ነው። ከዛ በኋላ እርሱም እኔ ለሰራዊት ጌታ ለእግዚአብሔር እጅግ ቀንቻለሁ። እስራኤላውያንም ኪዳንን ትተዋል፣ መሠዊያንም አፍርሰዋል፣ ነቢያትም በሰይፍ ገድለዋል። የቀሩትም እኔ ብቻ ነኝ። አሁንም እኔን ለመግደል ይፈልጋሉ አለ ይላል። ሃሌሉያ። ይኸውላችሁ መንፈሳዊ ከፍታ ላይ የወጣ ሰው የእግዚአብሔርን ድምፅ ይሰማል። ሰምቶ ደግሞ ይወጣል። ከዛስ ደግሞ ይከናወናል። ሃሌሉያ። ማንንም አይሰማም። በዙሪያ ያለውን ነገር አይሰማም። ለምን? ተራራ ላይ ወጥቷላ፣ ከፍታ ላይ ወጥቷላ። ግንኙነቱ መዋሉ ማደሩ ከማን ጋር ነው? ከእግዚአብሔር ጋር ነው። ዛሬ በኢየሱስ ስምና ስልጣን ለሌሎቻችን ጆሮአችንን ደፍነን ለእግዚአብሔር ጆሮቻችን